ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ከረማችሁልኝ? አለሁኝ እኔ እግዚአብሔር ይመስገን። ዛሬ እንግዲህ ያው ብዙ ጊዜ ተጠቀምኩት ነውኝ። ዛሬም በአዲስ ቪዲዮ መጥቻለሁኝ። ዛሬ የመጣሁትኝ በተልባ ነውኝ። ያው ተልባ ብዙ ያልተነገረለት ተልባ ያኔ ለምግብነት ብቻ ይመስለናል፣ ግን ብዙ ለቆዳችን ጥራት፣ ለጸጉራችን እድገት፣ ለጸጉራችን ልስላሴ ብዙ ያልተነገረለት ተልባ ነው እላችኋለሁ። ያው ተልባን በብዙ አይነት መስራት ትችላላችሁ። እኔ ብዙ ጊዜ የምሰራው ነው ያው ከብዙ እህሎች ጋር። ለዛሬው እንግዲህ 2 የሻይ ብርጭቆ የሚያህል ወይንም 1 ሻይ ብርጭቆ የሚያህል እንደ ጸጉራቸው ብዛት እኔ ያው 1 የሻይ ብርጭቆ 2 እንቁላል አለኝ፣ 1 ሙዝ አለኝ። በዚህ ነው በቃ ሙዝን ለብቻው ከምፈጨው በሆነ ነገር ነው በቃ የሆነ ነገር ከሌለ ሙዝና ካሮት ቫቲካ ኦይል ወይንም እንትን ኦሊቭ ኦይል አርጌ በዛ ሚክስ አርጌ እንትን እላለሁ። ይሄን አካል ተጠቀምኩኝና በጣም የምወደው የሰንበቱ ላይ ነው እላችኋለሁ። እንግዲህ ለዛሬው ያው እንግዲህ አነስ ብዙ ጊዜ የምሰራባት ብረት ድስት አለችኝ። በዛች ያው በርከት አርጌ ነው የምሰራው። ያው ጀል ስለሆነ የምፈልገው ጀሉን ብቻ ስለሆነ ፍሪጅ ማስቀመጥ ስለማችል ይሄ ላይ ያው 2 ብርጭቆ ውሃ አድርጌ ከ10 እስከ 15 ደቂቃ ማንፈክፈክ ነው። ያው ጀሉን በርከት አርጌ ስለምፈልገው ነው። ከመታጠባችን በፊት በጣም ብንጠቀመው ምርጥ ነው እላችኋለሁ። ከጸጉራችን ተጠቅመን ስናበቃ ለሰውነታችን ለፊታችን በጣም ቆንጆ ነው እላችኋለሁ። እኔ ያው ለዛሬው 1 ሙዝ ነው ያለኝ። እናንተ እንደ ጸጉራችሁ ብዛት እንዳይተርፍ ከፈለጋችሁ 1 ሙዝ በቂ ነው። አይ እንደ ጸጉራችሁ ብዛት ነው። እኔ ግን 1 ሙዝና ያው 2 እንቁላል ሩብ መጠቀም ትችላላችሁ። እኔ ግን ያው እንቁላል ከተጠቀምኩ ሩብ አልጠቀም። በርግጥ ሩብ ከተጠቀምኩ ማዮኔዝ እጠቀማለሁና የሰንበቱ ላይ ይሄ ነው ይመስላል እላችኋለሁኝ። አሁን እዚህ ጋር 2 ብርጭቆ አርጌ በደንብ አርጌ አፍልቼው እመጣለሁኝ። እስከዛ ያው ለሰጣችሁኝ ኮሜንት፣ ላይክ፣ ሰብስክራይብ ከልብ አመሰግናለሁ። ሰብስክራይብ እንዳረጋችሁ ከፈለጋችሁኝ ቪዲዮ እየታየ አይደለም፣ ያው ሴቲንጉ ስለተበላሸብኝ ነውኝ አላስተካከልኩትኝም። በዚሁ አጋጣሚ የምታስተካክሉልኝ ካላችሁ እንደው ከይቅርታ ጋር ተባበሩኝ እላችኋለሁኝ። እንግዲህ እኔ መጠኑን ስለማውቀው ነው። እናንተ እዚህ ጋር 2 ብርጭቆ ውሃ ማጠቀም ትችላላችሁኝ። የውሃ ብርጭቆ 2 ብርጭቆ በቂ ነው፣ አነስ ያለው ማለት ነው። እና ከሻይ ከፍ ያላለ አይደለ ብርጭቆ በዛ ማለት ነው። እና ይሄንን እስከ 15 ደቂቃ ያው እስከሚፈላ እናንተ አንዳንድ እንባባላችኋለሁኝ። እና ቪዲዮ እስከ መጨረሻው አይታችሁ ኮሜንት ብትሰጡ መልካም ነው እላችኋለሁ። ያው ቪዲዮ እየቆራረጡ ስለሆነ ነው። አሁን በደንብ እየበሰለ ነው። ጀሉን ለ2 ጊዜ ነው የምጠቀመው። ለአንደኛው ሳምንትና ቀጣይ ሳምንትም ተጠቀመዋለሁ። ልክ ቶሎ ካጠለልኩት በላይ የሚበቃኝን ለአንድ ጊዜ ወደ አረጌ ቀጣዩን ደግሞ ፍሪጅ ነው ማስቀምጠው። ያው በአሁን ሰዓት በጣም ሙቀት ስለሆነ ያው እንግዲህ በደንብ መስሏልኝ። እንግዲህ ምንም አይቀረውኝም። ያው እሳቱን አጥፍቼ ሳይበርድ ነው ማጥለው። እናንተ ባላችሁ ነገር ማጥላል ትችላላችሁ። እኔ ያው የሻይ ማጥለያ ያለ አይደለ ራሱ ጊዜ ቶሎ ትኩስ ቶሎ ይወርዳልኝ። ያው እንግዲህ እዚህ ጋር የተጠቀምኩትኝ 1 ሙዝ ነው፣ 2 እንቁላል ማዮኔዝ ከተጠቀማችሁ ማዮኔዝ ማድረግ ትችላላችሁ። ሮብ ከፈለጋችሁ ሮብ በቃ እንቁላሉን ለብቻው ከማድረግ እንደዚህ ወፈር አድርጋችሁ እንደ ቅቤ ራስ እንዲያረጋችሁ ብትጠቀሙት ጥሩ ነው። ያው ይሄንን በደንብ ፈጭዋለሁ ብቻው ማለት ነው። ከዛ ያው ጀሉን ደግሞ ለብቻው እንትን ብዬ ያው ጀሉን ካጠለልኩት በላይ ተረድ ሲል ደግሞ ባንድ ጋር አርጌ ምስልስል አድርጌ ነው የምጠቀመው። በጣም ቆንጆ በ5 ደቂቃ እርግት ነው የሚለው። ቶሎ ትኩሱን አጥሉና ተጠቀሙትኝ። ያው ጀሉ ይሄን ይመስላል። አንዳንድ ጥጥሪዎች ስለሚወርዱ ያ ችግር የለውም። ይሄ ይመስላል የወጣልኝ ጀል። በጣም አሪፍ ነው። እግራችሁን እሽት አርጉበትኝ ሲተርፋችሁ ለፊታችሁም ቆንጆ ነው።
ያ የፈጨሁት ሙዙ እና ዘይቱን ሮቡ እንቁላሉ 2 እንቁላል የተጠቀምኩት። እናንተም 2 ተጠቀሙ። እንቁላል በጣም ብዙ ያልተነገረለት ነው። ያው እንግዲህ ይሄንን ከዚህ የተረፈም እንጀላለኝ አሁን ግማሹ በአንደኛው ሳህን እንጂ ሌላ ደግሞ ለብቻ ጠለልኩታለኝ። አሁን ይሄንን እንግዲህ መፍጨትም እችላለሁ፣ ግን ምንም አያስፈልገውም። እንደዚህ አድርጌ እኔ ጠዋት ሰርቼ ማታ ነው የምቀባውኝና ያው እንደዚህ ሚክስ ካረኩት በላይ ቁጭ ነው ማረገውኝ። ፍሪጅም ሆነ ክላስም ወስጄ ቁጭ ነው ማረገው። ያው ማታ ስለማይመቸኝ ጠዋት ስራ ስጨርስ ነው ፈጨውላችኋለሁ። እንደዚህ ስርና ተጠቀሙትኝ። እንግዲህ ለዛሬ አጠር መጠን ያለች ቪዲዮ ናት እላችኋለሁ። እንግዲህ የተልባ እንጀል በእንደዚህ አይነት ብትጠቀሙት በጣም ጥሩ ነው እላችኋለሁ። ቀጣይ እንግዲህ ደግሞ በቆንጆ ቪዲዮ እስከምንገናኝ ዓለምን ቢዘሩ ያለ ሀገር አያምሩ ነውና እንግዲህ ቀጣይ ደግሞ ሀገሬ ገብቼ በደንብ ለመስራት ያብቃኝ። አሁን ላይ ምንም ቪዲዮ አልሰራሁኝም። በዛው ላይ ደግሞ ሴቱን ተበላሽቶብኝ ስልክ ስቀይረኝ ምንም ቪዲዮ እየታየ አይደለም፣ ባናር እየወጣ አይደለም። ቪዲዮዎች ምንም ፐብሊክም ላይ ቢሆንኝ ምንም እንትን የለም፣ ሰብስክራይብ የለውም። ያው ሰዓቱ ነው የሚሄደውኝ እንጂ ሰዓቱ ሄዶልኛል፣ ግን ሰብስክራይብ የለውም፣ ቪውም የለው፣ ላይክም የለው፣ አይታይልኝም። ግን ያው ተስፋ ለመቁረጥ ነው። ለነገሮች ተስፋ አልቆርጥኝም፣ አልታየልኝም ብዬ ቪዲዮ መስራቴን አላቆምላችኋለሁ። ያው በሳምንት ለራሴ ስለምሰራ ያን ጊዜ ግድ ይለኛል አንድ ቪዲዮ መስራት ማለት ነው። እንግዲህ በቆንጆ ቪዲዮ ውስጥ ከምንገናኝ ለመሸባችሁ ሰላም ደሩልኝ፣ ለመሸባችሁም ሰላም ደሩ፣ ለነጋላችሁም ሰላም ዋሉልኝ እላችኋለሁ። እንግዲህ ለዛሬ ወዙ ተሰናበትኳችሁ። ባይ ባይ። ቀጣይ እንግዲህ በቆንጆ ቪዲዮ በሌላ ቪዲዮ ውስጥ ከምንገናኝ ቸር ያሰንብተን።